እሺ እኔ እናቴ ታለማው ገብርኤል ትባላለች። አባቴ ደግሞ ወንድማገኝ ኤልዲሶ ይባላል። ያው እነሱም እዛ ሲነገል ውስጥ ነው ያሉት፣ እዛ ሀገር ውስጥ ነው ያሉት። በህይወት አሉ አልሞቱም። እና አሁንም እነሱን ማግኘት ፈልጋለሁ። ግን ታለማው ገብርኤልና ወንድማገኝ ኤልዲሶ በህይወት አሉ አልተረፍኩም። የእናንተ ጸሎትም እኔን አድኖኛል። በስከ ነፍሴ ምንም ነገር ሳልጎዳ ምንም ሳልሞት እስካሁን ድረስ ኖሬያለሁ። ያው እዚህም አለው እነዚህ ምንም እያደረጉን አይደለም፣ ደገናችሁ ምንም ትንሽም ግን ምግብም እየሰጡን ነው። ምንም የጎደለን ነገር የለም። እዚያው ሁሉም ነገር እያገኘን ነው። ልጅ አርሴማ ትባላለች። አርሴማ ወንድማገኝ ትባላለች። ሌላ የለኝም። በቃ እኛ ያው ተሸሻችሁ ራሳችሁን ተመልሰን እንገላችኋለን እዛው እያሉ ያስፈራሩናል። እኛ በፊትም መግባት አልፈለግንም ነበረ። ይከፋ እንደሆነ እዛም እንደሆነ አውቀን ነበረ። ከዛ እንገላችኋለን ምናምን ሲሆን እኛ ፈርተን ተመልሰን ገባን። እንደገባን ወዲያው ሁሉ ነገር ተከሰተ። እኛ እንዲገሉን ነበረ ለምንላቸው ምን ብለን ነው የተረፍነው። በህይወት እስካሁን ድረስ የቆየ ነው እንጂ ይሄን በጋም ነገር ነው። ውትድርና ውስጥ እኔ ጓደኞቼ ሲመዘገቡ ከነሱ ጋር አብሬያቸው ገባሁ። የትምህርት ቤት ሰርተፊኬት አምጣሉኝ። የትምህርት ቤት ሰርተፊኬቴን ይዤ ወደ እነሱ ጋር አብሬ ተቀላቅያቸው ገባሁ። ያን መሰለኝም ነበር። እኔ ውትድርና ተመዝግቦ 6 ወር 5 ወር ነበር ሰንጥለው የሚወጡት የተባለው። እኔ ደግሞ ያው እናት አባቴን እጠብቃለሁ እዛ ምንትን ያርጉኝ እናት አባቴን አስተዳድራለሁ ብዬ ነበር የፈለጉ። ግን እኔ እንደዚህ የከፋ አልመሰለኝም ነበር መጀመሪያ። ያው እናት አባቴ ትንሽም ስለሆኑ እናቴ ብዙም ስለማትሰራ ስራ ምናምን እሷን ለማገዝ ነበረ የመጣሁት። አባቴም ደካማ ነገር ነው፣ እሱን አገዛለሁ ብዬ እንደገባሁ ሁሉ ነገር ተከሰተብኝ። አሁን እነሱን ማግኘት አልቻልኩም። ይሙቱም ይኑሩም አላውቅም። ግን እኔ እነሱ በስልክ ደውዬ አላውቅም እንደነሱ። አሁንም እነሱ ጋር ሄድ እፈልጋለሁ። እዚህ ደስ አልቻልኩም። እኔ በጣም እያመመኝ ነው ለምን ነገር እነሱን ማግኘት እፈልጋለሁ እስካሁን